በየትኛውም ጥፋት ውስጥ ሆናችሁ እዚህ ቸርች ያላችሁ አሁን እንኳን ቁጭ ብለህ የሆነ ሴት እያሳደድክ ያለህ መመኘት የማይተው ልብ አመንዝራ አይን ውስጥ ሌላ መመኘት እስከማይችል ድረስ በምኞት የምትነዋልል እመነኝ መንፈስ ቅዱስ እድል እየሰጣችሁ ነው። የአንዳንድ ሰዎች ኃጢአት ፍርድን ያመለክታል ወዲያው፣ የአንዳንዶቹ ግን ይከተላቸዋል። ይመስልሃል ይከተላቸዋል። ኢትስ ፕሪንሲፕል። ስለዚህ ከአሮጌው ሲጀመር ምን ቀርቶብን ነው የምትበደረው? ምን አዲሱ ምን አጥቶ ነው ከዛኛው የምታመጣው? የእግዚአብሔር ሰዎች እንግዲያውስ በዚህ ይለያሉ። የመንፈስ ፍሬ እንዲያፈሩ እላያቸው ላይ አንዳንድ የሚሻሩትን ቀድመው ይሽራሉ። እጃችሁን አንሱ። ዘፋኝነትን ሽር ያለው አሜን በሉ በኢየሱስ ስም። ስካርን ሽረናል። ጣዖትን ማምለክ ሽረናል። ክፉ ምኞትን ሽረናል። ለነዚህ በሞትን ልክ አንተ አትችልም። መንፈስ ቅዱስ ግን በአንተ ይችላል። ይሄ አዲስ ኪዳን ትምህርት ነው። እመነኝ፣ እግዚአብሔር ያለዚህ ፍሬ አያውቅም። የበላን ያከሳን ነገር አለ። ምን ነው የንጉሥ ልጅ ሆነህ እንደዚህ ከሳ አይደል ያሉት? በንጉሥ ቤት በንጉሥ መጠን እንዳንኖር ያደረገን እየተከተለ ያከሳን አለ። ቅንነትን የበላ ፍቅርን የበላ ትጋትን የበላ መንፈሳዊ ፍሬዎች የሚበላ ከዛኛው የምንዋሰው ቤተ ክርስቲያን ዛሬ ሌላ ስራ አያስፈልጋትም። በክርስቶስ ደም ተፋታ የጀመረችውን ይህን አዲሱን ዛፍና አዲሱን ፍሬ ጎድሎ ከዛኛው የምትዋሰው እንግዳ እሳት አያስፈልጋትም። ሰይጣን እንደ ልብ ድል ያገኘ የመሰለው በምኞት በኩል ብዙ አገልጋዮችን ጭምር ያነቀ ይዟቸዋል። እዛው በሚሞት ሰውነታችሁ ኃጢአት ኃጢአት ሊይዝ ብቻ ሳይሆን የሚፈልገው መንገስ መቆጣጠር ነው የሚፈልገው። እግዚአብሔር ዛሬ ለዚህ የሚሆን አቅምን ሰብኪያችሁ ጨርሳለሁ። አይ ቢሊቭ አሁን ራሱ ይሄ መንፈስ በውስጣችን አለ። አቅም ባጣንበት ላይ እንደገና ኢምፓወር ያደርገናል። አሜን። ጉልበት ያጣንበት ላይ ጉልበታችን ይጨምራል። የሆነ የሚከተልን እጃችሁን አንሱ። ይበጠስ ዛሬ አሮጌውን ነገር የሚያራግፍ ለአዲሱ ቀና እንድንል የሚያደርግ የእግዚአብሔር መንፈስ እንደገና ይግባብን። ንቁ ራሳችሁን። እኔ እንዲህ ብቻ አይደለሁም በሉ። ብዙ ፍሬ አፈራለሁ። የመንፈስ ፍሬ አፈራለሁ። ጠላቴ ሆይ ስማ በሉ እስቲ። አሮጌውን በእኔ ላይ አታመጣም። ጠላቴ ሆይ ነፃ ወጥቻለሁ፣ አምልጫለሁ፣ ተመልሼ አልያዝም። እግዚአብሔር ይባረክ።